ሰላም እንዴት ናችሁ? ዛሬ ወደ አንድ ታሪካዊ ቦታ ይዣችሁ ልሄድ ተነስቻለሁ። ቀኑ 30 ጥር 30 2018 ዓመተ ምህረት ነው። ጠዋት አነጋጋሪ 11 ሰዓት ተኩል ተነስቼ ባጃጅ ኮንትራትቼ ጊዮርጊስ ላይ ደርሻለሁ። 12 ሰዓት ያለብን ጀልባ ይነፋል ተብሎ የተነገረኝ ነበር። ነገር ግን በተለያየ ሰዎች መቅረት ምክንያት ዘግይተን 2 ሰዓት አካባቢ የተነሳ ነው። መንገድ ተጀመረ። ሰው ጠብቀን ከተገኘ በኋላ መንገድ ተጀመረ። ጉዞ ጀመረ። 3 ሰዓት በኋላ ከቦታው ደረሰ። እንደምታዩት ቦታው ይህን ይመስላል። እጅግ የሚያምር ጉዞ ነበረ የነበረው። እኔ አስቤበት አይደለም፣ በድንገት ነው የሆነ ሰው ጓደኛ ደውሎ የሩቴ ነበር። ግን በመዲ አልተሰሰቱኝም። በጣም በረከት አግኝቼበታለሁ። ደስ የሚል ጉዞ ነበረ። ያው ሰው ነኝና የነበረውን ስሜት ልረሳው እችላለሁ። እንግዲህ 1 ቀን አለፈ 2 ቀን አለፈ እያለ ማለት ነው። በጊዜው ግን የነበረኝ ስሜት የነበረኝ መንፈሳዊ እርካታ ያገኘሁት ሰላም ልነግራችሁ አልችልም። ቦታው በቃ የሰላም ቦታ ነው። በቃ መዓዛው ሁሉ ነገር በቃ የሚናፍቅ መንፈስን የሚያድስ ቦታ ነበር። ስትሉ ብዙ ነገር ነው የምታገኙት። በጣም ብዙ ነገር መጽሐፍቶች አሉ። በቃ ከገዳሙ ሙዝ አለ፣ ብርቱካን አለ፣ ቅቤ አለ፣ ምንም የሌለ ቆሎ አለ፣ በሶ አለ፣ የሌለ ነገር ማር አለ፣ ምንም የሌለ ነገር የለም። በቃ ሁሉ ነገር አለ። ምን አይነት በረከት አለበት እንደሆነ እንግዲህ በጣም ነው የሚደንቀኝ ለኔ። እዛ ደግሞ አቀባበላቸው በቃ ልክ እንደ ሐዋርያት እንደገባችሁ ታችን ኢየሱስ ክርስቶስ ሐዋርያትን ሁሉ እንዳጠበው ሁሉ እነሱም ገና ስትደርሱ ከሕፃን እስከ አዋቂ ድረስ ዝቅ ብለው ጉራጣው ይቀበሏቸዋል። ከዚያው ሁሉ ነገር በቃ ድግስ አለ፣ ይሰራል፣ ይሰጣቸዋል ምናምን። የሚገርም በቃ ታሪካዊ የሆነ ቦታ ነው። ከዚያ ምሳ ከበላን በኋላ የዞርኩኝ የገዳሙን ቦታ ለመጎብኘት ሞከርኩ። ባለኝ አቅም ባለች ስልክ እየቀረጹ ቦታውን ለመያዝ ሞክሬያለሁ። የሚፈቀደው ወንድ የሚገባበትን ብቻ አለ፣ ሴትም ወንድ የሚገባበት ቦታ አለ። ምጽሌ ፋሲለደስ ማንም ሴት አይገባም። እንግዲህ እንደምታዩት ድልድይ አለ የተሰራ። ይሄ ድልድይ እንግዲህ መጥቶ ማንም ያልሰራውም ቻይና አልሰራውም። እንደምታዩት በአባቶች ጥበብ የተሰራ ነገር ነው። በቃ የምታዩት ነገር ታምር ነው። ይባስ ብሎ ደግሞ ማንም ሰው የማይገምተው ነገር ደግሞ ከኋላ ደግሞ የተጀመረ እንደምታዩት የተጀመረ ቤተክርስቲያን አለ የሚሰራ ማለት ነው። የስላሴ ቤተክርስቲያን የሚሰራው ውሃው ላይ ነው ያለ። በቃ መሀል ውሃው ላይ ማለት ነው። አሁን ይህንን ማን ነው እንደዚህ ላይ እንግዲህ ሁሉ እኮ ነው ያቆመው ብላችሁ ስታስቡ በቃ ድንቅ ነገር ነው የምታዩት ማለት ነው። እኔ በቃ ገርሞኛል። ምን ያህል ሲሚንቶ እንደፈጀ ብታዩ በጣም ነው የሚገርመኝ። ሲሚንቶ ብቻ አንዱ ኮሎን ብቻ እንኳን አስቡት። አንዱ ኮሎታች ቤዙን ለማንጠፍ እንኳን እዚሁ አብሮ የሰራ ሰው ጠይቄ ነው የነገረኝ። ወደ 20 ኩንታል ሲሚንቶ ፈጅቷል አንዱ ብቻ። ከዚያ በኋላ ደግሞ እንግዲህ የሚቦካውን ጠጠሩን ምናምን አሸዋው ምናምን እንግዲህ ጠሩት ገምቱት። እንግዲህ በ20 ሲሚንቶ ምን ያህል ጠጠር እናንተ እንደሚገባ ማለት ነው። ያም ሆነ ይህ ታምረ ቤተክርስቲያን በቃ ሊሰራ ኦልሬዲ ቤዙ ሁሉ ወጥቶ እዚህ በኋላ ያለው ነገር በቃ ከተራ ነገር ነው። ብሎኬት ብቻ መደርደር የሚጠበቅባቸው ብዙ ጊዜ አይፈጅም። የቅኔ ማለቷም እንዳለ እዚያው እንደምታዩት ማለት ነው። እዚያ ግን ቀድሞ የተሰራው ድልድዩ ነው። አስቡት፣ ድልድዩ ምጽሌ ፋሲለደስንና ምጽሌ ጽዮን ማርያምን ነው የሚያገናኘው። ጽዮን ማርያም እንደምታዩት ላይ ይታያል። ገና ከርቀት ስትመጡ ምናምን ነገር ቤተክርስቲያኑ ገና እየተሰራ ስለሆነ እንደ አዲስ እየተሰራ ስለሆነ ይታያል እሱ። እና በጣም እዳችሁ ብታዩት ብዙ ነገር ታዩበታላችሁ፣ በረከት ታገኛላችሁ ብዬ አስባለሁ። እኔም ጋብዛችኋለሁ እንደዚያ እንድታዩት ማለት ነው። ግሩም የሆነ በቃ ድንቅ ቦታ በጣም ማለት ቃላት የለኝም ራሱ ለመግለጽ እንዴት እንደዛ ተሰራ። ምንም በፊዚክስም በምንም በሳይንስ ምንም እንትን አትሉትም። በቃ ይሄ የእግዚአብሔር እርዳታ የተጨመረበት ነው እንጂ በሰው ኃይል የሚሆን ነገር አይደለም። መገመትም አትችሉም። ብዙ ነገር ነው እየተሰራ ያለው እዚያ ላይ እና ለማየት ሞክሩ። እኔም ቪዲዮውን ራሱ
እየዞርኩኝ በተለይ ምጽሌ ፋሲለደስን ሙሉ ዙሪያውን ለመዞር ሞክሬያለሁ። በውሃው ዳር ዳር ማለት ነው በሚቻልበት ሙሉ ለመዞር ሞክሬያለሁ። ቪዲዮ አስቀምጬላችኋለሁ እዩት። በጣም ነው የሚገርመው። እዛው ደግሞ ስለ ቦታው ታሪክ ደግሞ ከገዝዳውት መጽሐፍ ገዳሙ ያዘጋጀው ገድለ ፋሲለደስ ገድለ ቅዱስ ፋሲለደስ የሚል መጽሐፍ አለ። እዚያ ላይ ስለ ቦታው ታሪክ የተቀመጠ 3 ነው 4 ፔጅ አለ ገጽ አለ። እሱን በድምጽ አነብላችኋለሁ። ስለ ዛሬው ጉዞዬ የኔን የግልን አስተያየትና የተሰማኝን ስሜት ከገለጹ በኋላ በገዳሙ በተጻፈው የቅዱስ ፋሲለደስ ገድል ላይ መጽሐፉ ላይ ያለውን ስለ ቦታው ታሪክ ምን እንደሚል ቀጥታ ከመጽሐፉ ያለውን ከመግለጫው ጀምሬ በቀጥታ አነብላችኋለሁ። መልካም ጊዜ። መግለጫ። ሰማዕቱ ቅዱስ ፋሲለደስ የተወለደበት የትውልድ ሀገሩ ሮም፣ ነገዱ ከነገስታት ወገን ነው። ለብዙ ዓመታት ከንጉስ ኑማርኖስ ቀጥሎ ሁለተኛ ዋና የጦር አዛዥና የሕገ መንግስት አርቃቂ የበላይ ጠባቂም ሆኖ ሰርቷል። ንጉስ ኑማሪያኖስ በሞተ ጊዜ ቅዱስ ፋሲለደስ ተተክቶ አስተዳድሯል። ከዚህ በኋላ ፍየል ጠባቂ የነበረ ዲዮቅልጥያኖስ ነገሰ። በዲዮቅልጥያኖስም ዘመን አብያተ ክርስቲያናት እና መጻሕፍት ንዋየ ቅዱሳትም ተቃጠሉ። አምልኮተ ጣዖት ተስፋፋ። ለጣዖታት ያልሰገዱ የብዙ ምዕመናን ደም እንደ ጎርፍ ፈሰሰ። ጌታችን በወንጌል በሰው ፊት ለሚመሰክርልኝ እኔም ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊት ለሚክደኝ እኔም በሰማይ ባለው አባቴ ፊት ክደዋለሁ እንዳለ ቅዱስ ፋሲለደስም ይህን አስቦ ምንም ሳያስገድደው በራሱ ፈቃድ ስልጣኑን ትቶ ዘመዶቹን ሰብስቦ ለሰማዕትነት እንድንዘጋጅ አላቸው። እነሱም እሺ ብለው ሁሉም ሰማዕትነትን ተቀበሉ። ዲዮቅልጥያኖስም ቅዱስ ፋሲለደስ የሮማ ሀገር ዋና ባለስልጣን ስለሆነ በሮም ባስገድለው ሕዝቡ ይጠላኛል በማለት እጁንና እግሩን እሰሩ ብሎ በሰንሰለት አሳስሮ በዚያ ያሰቃዩት ዘንድ ወደ አፍራቅያ ሀገር ወደ መኮንን መጽሩስ ላከው። ጨካኙ መጽሩስ የቅዱስ ፋሲለደስን ሰውነት በእንጨትና በመንኮራኩር ላይ ሰቀለው። ጌታችንም መልአኩን ልኮ ቅዱስ ፋሲለደስን አዳነው። ዳግመኛም በአፉ፣ በአፍንጫው፣ በዓይኑ፣ በጆሮው የብረት ችንካል አግለው አደረጉበት። ሶስተኛውም በብረት አልጋ ላይ አስተኝተው እንዳይንቀሳቀስ በብረት ቸንክረው እሳት አነደዱበት። አራተኛው እንደ መዝጊያ ሰፊ የሆነ እንጨት ላይ አስተኝተው በምሳርና በመጋዝ ቆራረጡት። አምስተኛም በመንኮራኩር ሰውነቱን ፈጭተው በትልቅ ብረት ድስት አድርገው ውሃ ጨምረው በእሳት ቀቅለው ከነብረት ድስቱ ወደ ተራራው አውጥተው በዚያ ጉድጓድ ቆፍረው ቀበሩት። ጌታችንም በየጊዜው እየመጣ ያስነሳው ነበር። እንደ ፈረስም አፉን በልጓም ለጎሙት። ከዚያም የበለጠ ሌላም ብዙ ጊዜ ብዙ ስቃይ አሰቃዩት። ጌታችንም ብዙ ቃል ኪዳን ተቀብሎ መስከረም 11 ቀን አንገቱን በሰይፍ ተቆርጦ አረፈ። ምዕመናን ይህን መጽሐፍ አንብባችሁ እንድትጠቀሙ አሳትመን አቅርበንላችኋል። አሳታሚ የምጽሌ ፋሲለደስ ቤተክርስቲያን። አሁን ወደ ቦታው ታሪክ። የምታዩት ቪዲዮ በሙሉ የምጽሌ ፋሲለደስ ገዳም ዙሪያውን እየዞርን የተቀረጸ ቪዲዮ ነው። በእርጋታ ታዩት። የቦታው ታሪክ ደግሞ ይህን ይመስላል። ከመጽሐፉ ላይ ነው የማነብላችሁ።
የቦታው ታሪክ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ምጽሌ በምትባል ደሴት ቅዱስ ፋሲለደስ ያደረገው ድንቅ ታምር ይህ ነው። ጸሎትና በረከቱ የረዳትነቱ ኃይል በበዓሉ ከዚህ የተሰበሰብን እኛን በቤተ ክርስቲያኑ ከሚያገለግሉት ጋር ይጠብቀን ዛሬም ዘውትርም ለዘላለሙ ይሁን ይደረግልን። አንደኛ የማህመድ ልጅ የሚሆን በግራኝ ሰራዊት ላይ ያደረገውን ኃይለ ታምር ስሙ ልንገራችሁ። የኢትዮጵያን ሀገሮች ያጠፋና የተሰሩ አብያተ ክርስቲያኖችን ያፈርስ ዘንድ የተነሳ እና ንጉስን ከነሰራዊቱ አሳዶ ብዙ ቤተ ክርስቲያንን የገደለ በዚያን ወራት ስሙ ፈረሻም አሊ የሚባል ከሱ ሰራዊት መካከል ተነስቶ በሳፍ ደስያት ያሉትን ገዳማት ያጠፋ ዘንድ ያሉትን ሰዎች ገድለው ቤተክርስቲያናቸውን በሳት ያቃጥሉ ዘንድ ከሱ በታች ያሉትን ሰራዊት አዘዘ። እነዚያም ቤተክርስቲያኖች ስማቸው የክብራን ገብርኤል፣ ደብረ ማርያም እና ሌሎችን ብዙዎችን አብያተ ክርስቲያናትን አቃጠለ። በባህር ውስጥ ካሉት አብያተ ክርስቲያናትና ደስያት ከሕፃና ቂርቆስ፣ ከምጽሌ ቅዱስ ፋሲለደስ፣ ከሬማ መድኃኔዓለም ቤተክርስቲያን በስተቀር ያልተቃጠለ በደሴት ውስጥ የቀረ ቤተክርስቲያን አልነበረም። አርበኛ ኃይለኛ የሆነ ቅዱስ ፋሲለደስም ይህ ወንጀለኛ ፈራሻ አሊ ከመምጣቱ አስቀድሞ ቤተ መቅደስ ለማፍረስ እንደመጣ አውቆ አስቀድሞ ድንቅ ስራ የሚሰሩ ጓደኞቹ ሰማዕታትን ይዞ መጣ። እነሱ ድንቅ ስራ የሚሰሩ ጊዮርጊስና ቴዎድሮስ፣ ገላውዲዮስ፣ ቂርቆስ፣ መርቆሪዎስ፣ ቪክቶር ናቸው። በፈጣሪው እምነቱ የጸና ስሙ ኤልያስ የሚባል አንድ መንፈሳዊ መነኩሴ አገኛቸውና ግርማችሁ የሚያስፈራና እነዚህ ቴዎድሮስና ገላውዲዮስ ልጆች አውሳቢዮስና መቃርስ፣ ቪክቶር፣ መርቆሪዎስ፣ ቂርቆስ ናቸው እያለ ይህንን ሲነግረው በእጁ የእሳት ጦር የያዘ የፈረሱ ኮቴ እንደ ነጎድጓድ ከሩቅ የሚሰማ ግርማው እጅግ የበዛ አንድ በፈረስ የተቀመጠ አርበኛ ታጋዳይ መጣ። ያን ጊዜ እጅግ ፈርቶ መናገር አቃተው። ቅዱስ ፋሲለደስም እኔ መነኩሴ አይዞህ አትፍራ፣ ይህ የሰማዕታት አለቃ ቅዱስ ጊዮርጊስ ነው አለው። መነኩሴውም መልሶ ወዴት ትሄዳላችሁ አላቸው። እነሱም መልሰው ወደ ምጽሌ ነው የምንሄደው፣ በዚያ ይህ ወንጀለኛ መቅደሳችንን እንዳያቃጥል ፈጣሪያችን አዝዞናልና አንተንም ስንመለስ እንወስዳለን አሉት። ከዚያ በኋላ ያ መነኩሴ በሶስተኛ ቀን አረፈ። እነሱም እንደ ደረቅ መንገድ በባህሩ ላይ ሲሄዱ ታዩ። ይህ በጉልቋ ሀገር ሰኞ ተደርጎ ከዚያ በኋላ የጥፋት ፈረሻም አሊ የተባለ ይህ ወንጀለኛ በጦር አርበኞች የሆኑ 1500 ሰራዊት ከነ ሰይፋቸውና ከነጋሻቸው በ290 ታንኳ ጭኗቸው በሌሊት የእግዚአብሔር አገልጋዮችን ያጠፋቸው ዘንድ አዞ ላካቸው። የተላኩት ሰራዊትም ዶሮ ሲጮህ ደረሱ። እነዚያም የእግዚአብሔር አገልጋዮች መነኮሳት እንደ አስለመዱት ወደ ቤተክርስቲያን ገብተው ቆመው ጸሎት ያደርሱ ነበር። በባህር ውስጥ ቆመው የሚጸልዩም ራቁታቸውን በብርድና በውርጭ ጭፍቅ ካለ ጫካ ውስጥ ቆመው የሚጸልዩ አባቶች ነበሩ። 5 እና 6 እየሆኑ በ290 ታንኳ ቁጥራቸው 1500 ነበር። ገብተው የመነኮሳትን ቤት በእሳት አቃጠሉ። በዚያም ታላቅ አዳራሽ ነበር። የካህዲው ግርማና ለጦር የተዘጋጁን በሚያደርግ በቅዱስ ፋሲለደስ ኃይል በይሁዳ ንጉሥ ሕዝቅያስ ላይ የታበየና የተሳደበ እንደ ሰናክሬምና እንደ ፈርዖን በባህርና በጦር አለቁ። በጦር ከተወጉት መካከል አንዱ ያመለጡክ
የሰራዊቱ ኃይል ሳያስፈራቸው ሰማዕትነትን እስከተቀበሉ ድረስ ቆሞ የተቃወሙ አሉ። ታላቅ ዓመታትን መቷቸው። ክፉዎች የሆኑ የፈረሻ አማሊ ሰራዊት እንደ ልማዳቸው ቤተክርስቲያንን በእሳት ያቃጥሉት ዘንድ ወደ ቤተክርስቲያን በተላኩ ጊዜ ቤተክርስቲያኑ እንደ ውሃ ሆነባቸው። ከመሆኑ አስቀድሞ እንደሚሆን አውቆ የተዘጋጀ ድንቅ ተአምራት የሚሰራ ቅዱስ ፋሲለደስ ከቅዱስ ጊዮርጊስና ከቴዎድሮስ ከገላውዲዮስ ከፊቅጦርና ከመርቆሪዎስ ከቂርቆስ ጋር በአንድነት ሂደው ከቤተ ክርስቲያን በር ላይ ቆሙና አንድ የመነኩሴ ተላላኪ የነበረውን ልጅ በባህር ዳር ቆሞ ነጋሪት ይመታ ዘንድ ነጋሪት ምታ ብለው አዘዙት። የፈረሻ ማሊ ሰራዊትም የነጋሪት ድምፅ በሰሙ ጊዜ እጅግ ደነገጡ። የቅዱስ ፋሲለደስ ኃይል በእነሱ ላይ ተገለጠ። እነሱ ግን መጀመሪያ ቅዱስ ፋሲለደስ ፈጣሪው ኃይል የሚያደርግባቸውን አላወቁም ነበር። ወዲያውኑ ፍርሃትና ድንጋጤ ያዛቸውና ወደማያመልጡበት ሽሽት ጀመሩ። ሲሸሹ ከባህር ውስጥ ወድቀው የሞቱ አሉ። ጭፍቅ ካለች ጫካ ውስጥ የሚደበቁ አሉ። ወደ ገደል የሚወረወሩ አሉ። እንደዚያው ቁመው እንዳይወጓቸው እጃቸውን በማርገብገብ የሚለምኑ አሉ። ከመጡ ከ1500 ሰራዊት ያለ 40 ታንኳ የቀረ የለም። እነሱንም ያተረፋቸው ላላመኑ የታምራቱን ዜና ይናገሩ ዘንድ ነው። ድንቅ ታምራት መስሎት ሸሽቶ ወደ ቤተ ክርስቲያን የገባና ደሙን እያንጠባጠበና እንደ ውሃ እያፈሰሰ በማዕዘኑ በኩል ከጣሪያው ላይ ወጣ። ይህ መጽሐፍ እስከተጻፈበት ጊዜ በቤተ ክርስቲያን የፈሰሰ የደሙ ምልክት በምስራቅ በኩል ይታያል። ይህም የተደረገ እውነትን እንጂ ሐሰት አይደለም። ያም ሰው መነኩሳት እንዳያዩት በቤተክርስቲያን ጣሪያ ላይ ውስጥ ተደብቆ 3 ቀን እየታመመና እየተሰቃየ ሰነበተ። በ3ኛ ቀን ድንቅ ታምር የሚሰራ ቅዱስ ፋሲለደስ በዚህ እንዳትሞት ከቤት ይውጣ አለው። ያም ሰው ጌታዬ ሆይ ይገሉኛል ብዬ ፈርቼ ነው አለው። ቅዱስ ፋሲለደስም መልሶ አይገድሉህም፣ ሂደህ ፈጣሪን ኃይልና የኔን ኃይል ለነዚህ ላልተጠመቁት አረመኔዎች የሰው ኃይል እንዳይመስላችሁ የእግዚአብሔር ኃይል እንደሆነ በእኔ በፋሲለደስ አገልጋዩ ላይ አድሮ ያደረገውን ንገራቸው አለውና ታንኳ ወዳለበት ቦታ አመለከተው። ያም ሰውዬ ከቤተ ክርስቲያን ጣሪያ ላይ ወርዶ ሂዶ የክርስቶስ እውነተኛ ምስክሩ ፋሲለደስ እንዳመለከተው ከባህሩ ዳር ታንኳ አግኝቶ ድንቅ ስራ የሚሰራ የቅዱስ ፋሲለደስን ታምር እያደነቀ ባህሩን ተሻግሮ ወደ ፈረሻ ማሊ ሂዶ ያደረገውን ታምር ከመጀመሪያ እስከ መጨረሻ ነገረው። እሱም የክርስቲያን አምላክ እንደ ታላቅ ኃይል ያደርጋልን አለው። ይህን ታምር የሰሙ ሌሎችም እጅግ አደነቁ። ያም ወታደር ይህንን ታምር ለፈረሻ ማሊ ከነገረው በኋላ ወዲያው ሞተ። እነሆ ታምራቱ ይታወቅ ዘንድ ጋሻው በዕቃ ቤቱ ይገኛል። ቅዱስ ፋሲለደስ ሆይ ቤተ መቅደስ ግን ያፈርሱ ዘንድ እና የሚሰዋውን መስዋዕት ያስቀሩ ዘንድ ከካህዲያን ከአሕዛብ በመጡ ጊዜ እንደ ፈርዖን ከባህር ውስጥ ስላሰጠምካቸው ድንቅ ስራህን እጅግ ይደንቃል። ስለዚህ የተሰበሰብነውን እኛን ካንተ አትለየን፣ ዛሬም ዘውትርም ለዘላለሙ አሜን ይሁን ይደረግልን። ቤተሰቦች በድንገት ለጉዞ ወጥቼ የገጠመኝ ነገር ለማሳየት ሞክሬያለሁ። የቦታው ታሪክ እንግዲህ መጽሐፍ የተቀመጠው ታሪክ ቦታው ላይ የተከናወነውን ታሪካዊ ነገር በአጭሩ መጽሐፍ ላይ ተገልጿል። ሌላው ከመጽሐፉ ላይ ስለ ቅዱስ ፋሲለደስ ገድል በየቀናቱ የሚነበብ አለ። የሰኞ፣ የማክሰኞ፣ የረቡዕ፣ የሐሙስ፣ የአርብ፣ የቅዳሜ፣ የእሑድ እያለ የተቀመጠ አለ። መልካም አለው። መጽሐፉን እግዚአብሔር ፈቅዶላችሁ በቦታው ብትገኙ እዚያው ስለሚገኝ ገዝታችሁ ለማንበብ ሞክሩ። በረከት ታገኛላችሁ። ስለ ዛሬ የነበረኝ ነገር ከመጽሐፉ ያለው ነገር ይሄ ይሆናል።
አመሰግናለሁ።